ወደ ኢየሩሳሌም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። በዚያን ጊዜ የታሰረችን አህያ ውርንጫዋን ከእርሷ ጋር ታገኛላችሁ። ፈትታችሁ አምጡ። ማንም አንዳች ቢላችሁ ለጌታ ያስገድሉታል በሉ። ወዲያውም ይሰዳቸዋል። ለጽዮን ልጅ እነሆ ንጉሥሽ በአህያ የዋሁ እነሆ ንጉሥሽ የዋሁ በአህያና በአህያይቱ ላይና በአህያይቱ ግልገል በውርንጫዋ ላይ ተቀምጦ ወደ አንቺ ይመጣል ተብሎ በነቢዩ የተነገረው ይፈጸም ዘንድ እንዲህ ሆነ። ደቀ መዛሙርቱም ይዘው ኢየሱስ እንዳዘዛቸው አደረጉ። አህያይቱን ውርንጫውንም አመጡ፣ ልብሳቸውን በእነርሱ ላይ ጫኑ፣ ተቀመጠባቸው። ከሕዝቡ እጅግ ብዙዎች ልብሳቸውን በመንገድ ላይ ያነጥፉ፣ ሌሎችም ከዛፍ ጫፍ ጫፉን የቆረጡ በመንገድ ላይ ያነጥፉ ነበር። የሚቀጥሉትም ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮኹ ነበር። ወደ ኢየሩሳሌም በገባ ጊዜ መጣው፣ ይህ ማን ነው? ሕዝቡ ይህ ከገሊላ ከናዝሬት የመጣ ነቢዩ ኢየሱስ ነው አሉ። በደጋና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣ። የገንዘብ ለባሾችን የገዛቸውን ገበታዎች፣ የሕዝቡን ሻጮችን ወንበሮች ገለበጠና ቤቴ የተሰበሩለት አላቸው። ጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት አላቸው። በመቅደስም ሕዝቦችና ካህናት ወደ እርሱ ቀረቡና አሁን ያለነው በቤተ ፋጌ ላይ ከዚህ በላይ ያለ ቦታ አለ። ከዛ ከላይ አህያዋና ውርንጭላውን ፈታችሁ አምጡ ብሎ ጌታችን ደቀ መዛሙርቱን ካዘዛቸው በኋላ እነሱ ካመጡ በኋላ እዚህ ሲደርስ ተጫነባት ማለት ነው። ውስጥ በድምጽ ማለት ስለማልችል ነው የወጣሁት እና እዚህ የፍራንሲስካን ቤተክርስቲያን ነው። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ናትናኤል፣ የሀገረ ስብከቱ ዋና መጋቢ አባ ተክለ ሃይማኖት፣ ሊቀ ሊቃውንት ዕዝራ እና ሌሎች የገዳሙ መነኮሳት በተገኙበት እያከበርን ነው እና እዚህ ጋር ያው የተጫነባት አህያይቷ እና ውርንጭላው ላይ ተጭኖ ጌታችን የሄደበት ነው ማለት ነው። ከዚህ ነው እንግዲህ የወረደው ወደዛ ማለት ነው። የወረደው በለው ሳመው፣ እጁንም ሳመው፣ እግሩን ሳመው፣ እግሩን ሳመው። በለው እግሩን